ማለት ኢነርጂውን ለማውጣት ያበረታታሉ ማለት ነው። የድሮዎቹ ግን ትምህርትና ትምህርት ብቻ ወይም ደግሞ ሴት ከሆነች የቤት ስራ ላይ በጣም ጎበዝ እንድትሆን ባሏ እንዴት ማስደሰት እንዳለባት፣ ወንድ ከሆነ ደግሞ ወይ ትምህርት ላይ ጎበዝ መሆን አለበት ወይም ደግሞ የውጭ ስራ ላይ ጎበዝ መሆን አለበት፣ የጉልበት ስራ ከሆነ ማለት ነው። እና ይህን ከግምት ውስጥ በማስገባት የዛሬዎቹ የከረንት ያሉት እናቶች ይበልጣሉ ብዬ አስባለሁ። አንተ አሁን ስታስብ መቅደም ያለበት የቱ ነው ብለህ ታስባለህ? መኖር መጀመሪያ ይቀድማል ብዬ አስባለሁ። ለመኖር ደግሞ ማይንድህ ለማደግ መስተካከል መቻል አለበት። የምታየው ነገር የምትሰማው ነገር ነው አንተን አይደለም የሚያሳድገው። እኛ እኮ የኛ አሁን ያለነው ውጤቶች ከልጅነታችን ጀምሮ የምንሰማው የምናየው ነገር ይዘን ነው። ትምህርት ያን ያህል አይቀይረንም አይደለም፣ ያን ያህል አይቀይርም። የምናየውና ኢንቫይሮንመንቱ ላይ ያለ ነገር ነው የሚቀይረን። ሶ የሚታየው እናትና አባት አብረህ ስትኖር የምታየው እናት ከአባት ጋር ተለያይታ እያየክ ያለ አባት ወይም ያለ እናት ነው የምታድገው። ሁለት አይነት አስተዳደግ ነው የሚኖረው። እናትየው የራሷን ይዛ ታሳድጋለች። የሆነ ሳምንት ይቀመጣል፣ የሆነ ሳምንት ደግሞ ሄዶ አባቱ ጋር ይቀመጣል። አባቱ ደግሞ የራሱ የሆነ አስተዳደግ አለው። አባትየው ያገባል፣ እዛ ቤት ውስጥ ይኖራል። እዛ ቤት ውስጥ ማይንዱ ራሱ ትክክል አይሆን፣ መሰረቱ ይናጋል። አሁን እንደዚህ ልክ ነህ እኮ ሞደርናይዝድ የሆነ እናቶች አሉ ምናምን ልክ ነህ። ግን መጀመሪያ መሰረቱ ይሄ ከሌለ እንዴት ብሎ እዛ ደረጃ ይደርሳል? ስለዚህ መሰረቱ ይሄ ነው ብዬ አስባለሁ። ቆንጆ ሀሳብ ያነሳሽ ቤኪ። መሰረት ልክ ነሽ። በተለይ ድሮ እናቶች ትዳር ላይ የነበራቸው አቋም በጣም ጠንካራ ነው። ውስጥ እንኳን ብዙ ነገር ሲደርስባቸው እሱን ተቋቁመው ነው የሚያልፉት ፈተናውን ማለት ነው። በዚህኛው በከረንት ያሉት እናቶች ስትመጪ ደግሞ ሞር ለነጻነት ይሰጣሉ ልጆቻቸው ላይ። አሁን እንደ ድሮ ላይሆን ይችላሉ ጥንካሬም። አሁን ባላቸው መታገስ፣ የትዳር ይሄ ቫሊዩ ማወቅ የድሮዎቹ ይሻላሉ። የየራሳቸው ኳሊቲ ነው ያላቸው። በዚህኞቹ ስንመጣ ግን ነጻነት ላይ መስጠት፣ ልጅ ምን ይፈልጋል፣ ባል ምን ይፈልጋል፣ ልጆቼ ምንድን ነው የሚፈልጉት፣ ስለ ፍቅር አሰጣጥ ራሱ ልጆች የዚህኛቹ በጣም ይሻላሉ። አንድ ማለት 3-4 ልጅ ከወለዱ እንኳን እርስ በራሳቸው እንዴት መዋደድና መፋቀር እንዳለባቸው በጣም ያስተምራሉ የዚህኞቹ እናቶች ማለት ነው። ፕላስ ደግሞ ነጻነት ሲሰጡ ከዲሲፕሊን ጋር ነው። እንዳልሽው ግን ትዳር ላይ ያለው ጥንካሬ የድሮዎች ይሻላል ብዬ እኔም እጋራለሁ ከአንቺ ሀሳብ ጋር። ሌላው ደግሞ አሁን ባልከው ሀሳብ ላይ አሁን ነጻነት በጣም ሲበዛ አሁን ላይ ያለ ነው። በጣም የቤተሰብ ውስጥ ራሱ ብታይ ከድሮ ጊዜ ይልቅ አሁን ላይ ወንድምና ወንድም፣ እህትና ወንድም፣ እህታማቾችና መገዳደድ፣ ጭካኔ፣ ጥላቻ ከድሮ ይልቅ አሁን የለም። በፍቅር እንኳን እንሂድ ከተባለ ማለት ነው። ድሮ ላይ እኮ ተቻችለ ምን ብለ በቃ አንገትን ደፍተ ምናምን ቤተሰብ ቀጥቶክ ምናምን። የአሁኑ ልጆች ለቤተሰብ ይቀጣሉ? አይቀጡም እኮ። ይታዘዛሉ? አይታዘዙም እኮ። ትንሽ ከፍ ካሉ አይታዘዙ። ስለዚህ ያ ማለት ደግሞ ፍቅር የለም ማለት ነው። እኛ እንደዛ ብለን እናስባለን። እናንተስ ምን ታስባላችሁ? ከየትኛው ጎን ናችሁ? ኮሜንት ላይ ጻፉልኝ። አመሰግናለሁ።